የዛሬውስ ፈተና ይለያል። ሰላም ውድ ቤተሰቦቼ እንዴት ናቸው? የሶላር ባለሙያ ውሎ ላሳያችሁ። ሶላር ለመስራት ወደ አንድ ኢትዮጵያ መንደር እየሄድኩ ነው። አብራችሁን ቆዩ። የተወሰነ መንገድ በመኪናችን ከሄድን በኋላ ዝናብ ዘንቦ ስለነበረ መኪናችን ማለፍ አልቻለም። ከዛም ጉዞ በእግር ጀመረ። ቅርብ ነው የተባለውን መንገድ አብረን እንጓዝ። ታያችሁ እስቲ ገጠሩ መኪና በማይገባበት መንገድ እንደዚህ ትገባለህ። ያ ጥሩ ነገር ብቻ ሳይሆን ቻሌንጁ ነው መፍትሄ። ዛሬ ላስጎብኛችሁ እና ጭቃው እንደዚህ ነው። እንደ አጋጣሚ ሴፍቲ ጫማም አላደረኩም። ቀላል ስራ እርብ ነው ይባልና እርብ ናት ይቻት ይባልና በቃ ከታሰበው በላይ ቻሌንጅ ነው ማለት ነው። እና አንዴ እንደ አጋጣሚ ዝናብ ከዘነበ መኪና አይደለም ምንም አይገባ ምንም። ተመልከት እንግዲህ አዳሚ ተፈጥሮ ግን በጣም ኢንተረስቲንግ ያስደስታል። ይህንን ከባድ ቻሌንጅ ሹፉ። ሌትስ ጎ ይላል። ሌትስ ጎ ብዙ ጊዜ ሰው የሚያሳየው ላይክ የጉብኝቱን አለ አይደለ? እቺኛውን ጫካ ደኑ ምናምን ሲታይ በጣም ደስ ይላል። እዚህ ጋር ሲታይ ደስ ይላል። ግን ከባዱ ፓርት ማለት ነው በእግር ቅርብ ነው እየተባለ የምትሄደው መንገድ ነው። ወይኔ በላቸው። አንተ ግን እየወረደ ነው በሱ ጋር እንዴ መሬት ነው ብዬ ስላቅጥ እኮ ነው እንዳለ ያስገባኝ። አሁን ወደ ሳይታችን ደርሰናል። ሶላር ፓኔላችንን ሩፍቶፕ ኢንስቶል እናደርጋለን። ከዛ ባትሪ፣ ቻርጅ ኮንትሮለር፣ ኢንቨርተር እነሱን በመጠቀም ኢንስቶል ካደረግን በኋላ ለቤቱ መብራት አበራን። ይህንን አብርተን እንደጨረስን መኪናችንም መንገዱ ደርቆ ስለነበረ በሰላም መጣች፣ ሳይቱ ጋር ደርሳለች። አሁን ስጋት የለም፣ አብረን እንመለሳለን። ግን ከባድ ነገር ከፊታችን ተጋርጧል። መኪናችን ቅድም ብታመልጥም አሁን በጭቃ ተይዛለች። አካባቢው ላይ ሰው የሚባል ነገር የለም። የተወሰነ ሰዓት በዚህ ለመቆየት ተገደደ። በኋላም ከቆይታ በኋላ አካባቢው ሰዎች ተደውሎላቸው በትራክተር መጡ። እኛም ተረባርበን አንድ ላይ ገፍተን አወጣናል።
እና ሞክሬ እኮ አቃተኝ። ገፋን ምን አለ አይደለም ተው ከብዙ መከራ በኋላ ይኸው ወተናል። ጉዞአችንን ጀምረናል። ጭቃ ይዞ ረዥም ሰዓት አስቸግሮን ነበር። ያው በሰላም እየሄድን ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለቤቱ አዲስ ከሆናችሁ ፎሎ እና ሰብስክራይብ እንዳይረሳ፣ ላይክ ሼር በማድረግ አበረታቱኝ። አመሰግናለሁ። ቸር ሰንብቱ።